ይስጥልኝ ተመልካቾቻችን ከኢትዮጵያ ፎከስ ቴሌቪዥን ሳምንታዊ የዜና አገልግሎት ይዘን ቀርበናል ከዜናዎቹ ጋር ግሩም ጌታ ዘላለም ነኝ በጄኔቭ ስዊዘርላንድ የተባበሩት መንግስታት ጽሕፈት ቤት የሰብአዊ መብት አያያዝ መድረክ ላይ የተጋበዙት የኢትዮጵያ መንግስት ባለስልጣናት መድረኩን ረግጠው ወጥተዋል የተባበሩት መንግስታት የሰብአዊ መብት ኮሚሽን በጄኔቭ ስዊዘርላንድ እየተካሄደ ባለው 30ኛ ጉባኤ ጋር ተያይዞ በተጠራ መድረክ ላይ የተጋበዙት የኢትዮጵያ መንግስት ልኡካን ስብሰባውን ረግጠው ወጥተዋል ሰኞ ዕለት የኢትዮጵያን ሰብአዊ መብት በተመለከተ በተጠራው ስብሰባ ላይ ተገናኙትና በኋላ በቀርበው ሪፖርቱ ሳይደሰቱ ስብሰባው ረግጠው የወጡት የኢትዮጵያ መንግስት ልኡካን ወደ ስብሰባው አልተመለሱም የኢትዮጵያ የሰብአዊ መብት ኮሚሽን ተወካዮችን ጨምሮ የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶችና ግለሰቦች በጄኔቭ ስዊዘርላንድ በመገኘት በወቅታዊ የኢትዮጵያ የሰብአዊ መብት አያያዞች ዙሪያ መወያየታቸውን እማኞች ገልጸዋል የሆነና የኢትዮጵያ መንግስት ተወካዮች በመድረክ ሊነሱ በሚችሉ የሰብአዊ መብት ጉዳዮች ዙሪያ ምላሽና ማብራሪያ ይሰጣሉ ተብሎ ሲጠበቅ ከጉባኤው ረግጠው መውጣታቸው ታውቋል ሂውማን ራይትስ ዎችን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ ያለው የሰብአዊ መብት ረገጣና አፈና ተባብሶ መቀጠሉን ገልጸዋል ሁሉንም የፓርላማ ወንበሮች በብቸኝነት ተቆጣጥሮ የሚገኘው ገዢ ኢህአዴግ መንግስት የዜጎችን ሐሳብ የመግለጽ መብት ከመግፋቱ በተጨማሪ በነፃ የመገናኛ ብዙሃን ላይ የሚወስደው እርምጃ አሳሳቢ ደረጃ ላይ መድረሱን ድርጅቱ አመልክቷል ባለፈው ሰኞ ተካሄደውን የሰብአዊ መብት መድረክ ያዘጋጀው የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በተለያዩ ጊዜያት በኢትዮጵያ ስላለው የሰብአዊ መብት አያያዝ ስጋቶችን ሲገልጽ መቆየቱ ይታወሳል በጄኔቭ በተካሄደው በዚሁ ልዩ መድረክ የተሳተፉ በርካታ ድርጅቶች በኢትዮጵያ ወቅታዊ የሰብአዊ መብት አያያዝ ዙሪያ ሪፖርት ማቅረባቸውንም በመድረክ የተሳተፉ አካላት ገልጸዋል የእንግሊዝ የፓርላማ አባላትን ጨምሮ በርካታ የሰብአዊ መብት ተሟጋች ድርጅቶች ኮሚሽኑ የአቶ አንዳርጋቸው ጽጌ አያያዝን ጨምሮ በተለያዩ የፖለቲካ እስረኞች ላይ ክትትል እንዲያደርግ ጥያቄ አቅርበው እንደሚገኙም ተዘግቧል የኢትዮጵያ መንግስት ተወካዮች መድረኩን ረግጠው ስለወጡበት ምክንያት እስካሁን የተሰጠ በቂ ማብራሪያ የለም የአረፋን በዓል ለማክበር ወደ መካ ከተጓዙ ኢትዮጵያ ሙስሊሞች ከ13 በላይ በመጨናነቅ አደጋው መሞታቸው ተገልጿል የእስልምና ጉዳዮች ጠቅላይ ምክር ቤት እስካሁን 13 ሰዎች እንደሞቱ ቢገልጽም በመጨረሻው መረጃ ይፋ ሲሆን ቁጥሩ ከዚህም ሊልቅ ይችላል ተብሏል ከአስተባባሪዎች መካከል አንዱ የሆኑት ሼህ አህመድ ከሳውዲ አረቢያ እንደገለጹት 13 ሟቾች የተለዩት ዘመዶቻቸው ባረጋገጡት መሰረት ነው የሳውዲ መንግስት የሟቾችን ቁጥር ሙሉ በሙሉ ለማሳወቅ እንዳልቻለ የገለጹት ሼክ መሐመድ ከዚህ ቀደም ከክሬን መውደቅ ጋር በተያያዘ የተፈጠረውን አደጋ ተከትሎ የተፈጠረ በመሆኑ ችግሩ እንዳወሳሰበው ገልጸዋል መንግስት የመጨረሻውን መረጃ ይፋ ሲያደርግ የሟቾችን ቁጥር ከተጠቀሰው በላይ ሊጨምር እንደሚችል ይጠበቃል ከፍተኛ እልቂት ካጋጠማቸው አፍሪካ ሀገራት መካከል ሞሮኮ ግብጽ ናይጄሪያ ማሊ ኒጀርና ካሜሩን ይጠቀሳሉ አጠቃላይ የሟቾች ቁጥር መንግስት ከገለጸው ብዙ ጥፍ ሊጨምር ይችላል በማለት የተለያዩ መገናኛ ብዙሃን ዘገባዎችን እያቀረቡ ነው ዋናው የሳውዲ መንግስት ባላንጣ የሆነችው ኢራን የሀገሪቱ መንግስት ይቅርታ እንዲጠይቅና ለተጎጂዎቹም አስፈላጊውን ካሳ እንዲከፍል እየወተወተች ነው በአምስት ዓመቱ የጣሊያን የፋሺስት ወረራ ወቅት ለተፈጸሙ ዘግናኝ ግፎች የጣሊያን መንግስትና ቫቲካን የኢትዮጵያን ህዝብ ይቅርታ እንዲጠይቁና የተዘረፉት ቅርሶችና ንብረቶች ለኢትዮጵያ እንዲመለሱ በአሜሪካን ዋሽንግተን ዲሲ ተካሄደ ዓለም አቀፍ ጉባኤ ላይ ዓለም አቀፍ ህብረት ለፍትህ ጥያቄውን አቀረበ በጣሊያን ወረራ ወቅት የጣሊያን ወራሪዎች በዓለም ላይ የተከለከለውን ክላስተር ቦምብ ተጠቅመው ንጹሃን ኢትዮጵያውያንን ጨፍጭፈዋል የታሪክ ድርሳናትን ዘርፈዋል ውሃን በመርዝ በመመረዝ ንጹሃን ዜጎችን እንስሳት ገለዋል በአዲስ አበባ ውስጥ በ3 ቀናት ብቻ ከ30,000 በላይ ንጹሃን ሰላማዊ ዜጎችን የገደሉ ሲሆን ከ200 አብያተ ክርስቲያናት በላይ ተቃጥለዋል በአጠቃላይ ከ1 ሚሊዮን በላይ ኢትዮጵያውያን በመላ ሀገሪቱ በግፍ ተገለዋል ይህንን ዘግናኝ ግፍ ፋሺስቶች ሲፈጽሙ ቫቲካን ድጋፍ ታደርግ እንደነበር በመረጋገጡ የታሪክ ድርሳናትን ቫቲካን እንድትመልስና ለፈጸመችው በደልም ይቅርታ እንድትጠይቅ የተጠየቀ ሲሆን የተባበሩት መንግስታት ድርጅት ግፉን ህጋዊ ዕውቅና በመስጠት ሊያወግዘው እንደሚገባም ተገልጿል የፋሺስት ጣሊያን የጦር አበጋዝ ለነበረው ግራዚያኒ የቆመው ጣሊያን ውስጥ የቆመለት ሐውልት እንዲፈርስም ተጠይቋል ኢትዮጵያና ትውልደ ኢትዮጵያውያን በሙሉ ፊርማ በማሰባሰብ የዜግነት ግዴታቸውን እንዲወጡ ሲል ዓለም አቀፍ ህብረት ለፍትህ ጥያቄውን አቅርቧል በርካታ ቁጥር ያለው ኢትዮጵያውያን ሯጮች በአሜሪካን ሀገር ለውድድር በሚሄዱበት በዛው የፖለቲካ ጥገኝነት እየጠየቁ እንደሚገኙ ዘጋርዲያን ጋዜጣ ገለጸ የነዚህን ሯጮች የወጣጋ ብሎ መፈተሹን የሚናገረው ዘገባ ብዙዎቹ ሯጮች ኢትዮጵያን ጥለው በአሜሪካ የፖለቲካ ጥገኝነት ለመጠየቅ የተገደዱት በደረሰባቸው የፖለቲካ እንግልት እንደሆነ እንደነገሩት አስነብቧል በኢትዮጵያ በብሔር ማንነታችንና በፖለቲካ አቋማችን የተነሳ ከፍተኛ የፖለቲካ በደል ደርሰብናል ያሉት ብዙዎቹ ጥገኝነት ጠያቂ ሯጮች ወደ ኢትዮጵያ ብንመለስ የከፋ ነገር ይገጥመናል ሲሉ ነው የተናገሩት ኢትዮጵያ በርካታ ታዳጊ ሆኖና ሩጫ ተሰጥኦ ያላቸው ወጣቶችን በፖለቲካ ያያዙ የተነሳ ለማጣት የተገደደች መሆኑን የሚገልጸው ዘገባው እነዚህ ወራጮችም ጥገኝነት በጠየቁበት ሀገር እድሉ ከተሰጣቸው እንደሚሮጡ አሊያም ኑሯቸውን በሌላ ስራ ለመግፋት እንደሚገደዱ ዘገባው አመልክቷል
በመጨረሻም አርቲስት ቴዎድሮስ ካሳሁን ለአዲስ ዓመት ዋዜማ በላፍቶ ላይ ያዘጋጀ የነበረው ኮንሰርት በመሰረዙ በአድናቂዎቹ ዘንድ የፈጠረው ቅሬታ ሳይረሳ አሁን ደግሞ ለመስቀል በዓል ያዘጋጀው ኮንሰርት በድጋሚ በአዲስ አበባ ከተማ አስተዳደር እንዳይካሄድ መከልከሉን ጋዜጦች ከአዲስ አበባ ዘግበዋል። የአዲስ አበባ መስተዳድር የካቢኔ ጉዳዮች ዳይሬክቶሬት አቶ ፈለቀ ነጋሽ አዲስ ዓመት ኮንሰርቱ የተሰረዘው በአስተባባሪዎቹ የፈቃድ ጥያቄ የቀረበው አጭር ጊዜ ውስጥ ከመሆኑ የተነሳ አስተዳደሩ ባጋጠመው የሥራ መደራረብ ሳቢያ እንደሆነ መግለጻቸው ይታወሳል። አቶ ፈለቀ ይበሉ እንጂ ለስራቱ ቅርበት ያላቸው በርካታ አርቲስቶች አዲስ ዓመት ኮንሰርታቸውን በተሳካ ሁኔታ እንዲያካሂዱ አስተዳደሩ ትብብር ማድረጉ በስፋት ተዘግቧል። አስተባባሪዎቹና አድናቂዎቹ ለአዲስ ዓመት ኮንሰርት በመሰረዝ በአዲስ አበባ አስተዳደር የተሰጠው ምክንያት አሳማኝ አይደለም በማለት ተቃውሞ እያሰሙ ባሉበት ወቅት የባስ ብሎ ለመስቀል ያሰናዳው ኮንሰርት በድጋሚ እንዲሰረዝ መደረጉ በአርቲስቱ አድናቂዎች ዘንድ ከፍ ያለ ቁጣና ተቃውሞ ይቀሰቅሳል ተብሎ ይጠበቃል። እስከ 6000 ሰዎች ታደሙበታል ተብሎ ተጠብቆ የነበረው በአዲስ ዓመት ኮንሰርት አንደኛ ማዕረግ ለመታደም የ1200 ብርና በመደበኛ ቦታ ሆኖ ለመከታተል የ700 ብር ቲኬቶች ከተሸጡ በኋላ እንዲታገድ መደረጉ የህዝባዊውን አርቲስት አድናቂዎች ክፉኛ ሲያበሳጭ ሰንብቷል። ኢህአዴግ ባለፈው ዓመት አብዮታዊ ዲሞክራሲን ለማስረጽ በሚል በሀገር አቀፍ ደረጃ ለረጅም ጊዜያት ባካሄደው ስልጣና የቴዎድሮስ ካሳሁንን ሐሳብ መታገል ያስፈልጋል የሚል ጽሑፍ እስከ ማቅረብ ደረጃ መድረሱ ይታወቃል። ተመልካቾቻችን ከኢትዮጵያ ፎከስ ቴሌቪዥን ለሳምንቱ የተመረጡት አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ሀገር የማዳንና የደጀንነት የድጋፍ ጥሪ የመንግስትን ስልጣን በጠመንጃ ፈሙዝ በመቆጣጠር የመበታተን አደጋ በሀገራችን እንዲያንዣብብ ያደረገውን የህወሓትን አገዛዝ በመታገል ፍትህ፣ እኩልነትና ነጻነት የሰፈነባት ዲሞክራሲያዊት ኢትዮጵያን ለመገንባት የተጀመረውን ትልቅ ወሳኝ ወደ ሆነ ምዕራፍ ተሸጋግሯል ብሎ ንቅናቄያችን አርበኞች ግንቦት 7 ያምናል። አያውቁንም እኛን አያውቁንም ባያውቁንም አርፋጅ ባያውቁንም ወሳኝ ምዕራፍ ላይ የደረሰውን ይህንን አገር የማዳን ትግል ከዳር ለማድረስ የእያንዳንዱ ነጻነት ናፋቂ ኢትዮጵያዊ ተሳትፎ እጅግ ወሳኝ በመሆኑ በኦክቶበር 31 2015 ዓ.ም በስቶክሆልም ከተማ ድጋፋችሁንና ደጀንነታችሁን በተግባር የሚያረጋግጡበት ታላቅ ህዝባዊ ስብሰባ ተዘጋጅቷል። ኢትዮጵያ ለማንነት ልትቀደም ኩራ በዕለቱ የክብር እንግዳ የሚሆኑት የንቅናቄው የውጭ እምቢተኝነት ሊቀመንበር አቶ አበበ ቦጋለና እንዲሁም የንቅናቄው የምክር ቤት አባል አቶ ቸኮል ጌታሁን ናቸው። ቀን ቅዳሜ ኦክቶበር 31 2015 ዓ.ም ቦታ ስካርፕኔክስ ኩልቱር ሂውስ አድራሻ ስካርፕኔክስ አሊየ 25 ሰዓት ከቀኑ 12 ሰዓት ጀምሮ እስከ ሌሊቱ 1 ሰዓት ድረስ ይቀጥላል። የአርበኞች ግንቦት 7 ንቅናቄ በስዊድን ሳይርበን ችግር ሳይደፍረን ኢትዮጵያ ኑርልን ቁጣው የነብር ግርማው የአንበሳ እሳት ነው ሕዝብሽ ሆ ብሎ ሲነሳ ጤና ይስጥልኝ ተመልካቾቻችን፣ ይህ ከፎከስ ቴሌቪዥን ቀጥታ የሚተላለፍላችሁ ፕሮግራማችን ነው። አካባቢያችን የሚሰኘው ፕሮግራማችን በ15 ቀን አንድ ቀን ይቀርባል። እንግዲህ ለሙስሊም ወንድምና እህቶቻችን ኢድ አልአረፋ እንኳን ለአረፋ በዓል አደረሳችሁ እያልን ለክርስቲያኑ ደግሞ እንኳን ለመስቀል ለደመራ በዓል እንኳን በሰላም አደረሳችሁ እንላለን። የመስቀል ደመራ በዓል በዚሁ በስላሴ ቤተክርስቲያን ልዩ ፕሮግራም ተደርጎ ነበር። ያን ፕሮግራም በፍሪደም ፕላን ደመራ ፕሮግራም አድርገው ነበር። በዛ በደመራ ላይ እኛም ተገኝተን ነበር። ደመራው ምን እንደሚመስል ስርዓቱ ምን እንደሚመስል እናንተ ይዘንላችሁ ቀርበናል። ከዛ በፊት ግን ፕሮፌሰር ላጲሶ መስቀል ምን ይመስላል ሃይማኖታዊ አመጣጡና ታሪካዊ አመጣጡ ትንሽ ካገኘ ነው ከፊልም ማህደር ላይ ለእናንተ ይዘንላችሁ ቀርበናል። መልካም ቆይታ።
ፕሮፌሰር ላጲሶ በጣም አመሰግናለሁ። መስቀልና ኢትዮጵያን ማቆራኛቸው መስቀልስ በኢትዮጵያ ብቻ ነው የሚከበረው? መስቀል የኢትዮጵያ በዓል ብቻ አይደለም፣ የዓለም በዓል ነው። የመስቀሉ ምስጢርና ትርጉሙ ፈጣሪ አምላክ ሰውን ሰው ሆኖ ሲያስተምር የመጣ ጌታችን ኢየሱስ ክርስቶስ ታሪክ ጋር የተያያዘ ነው። ዓላማ አልቀበል ብሎት ገደለው፣ ሰቀለው። ያ ነው መስቀል። የዚህ የመስቀሉ ትርጉም ሃይማኖት ነው፣ ክርስቲያን ሃይማኖት ነው። እና ስለዚህ ኢየሱስ ክርስቶስ የተሰቀለበት መስቀል ይከበራል። ዛሬ 1 ቢሊዮን የሚሆን ክርስቲያኑ በሃይማኖትነቱ ያከብረዋል። ኢትዮጵያ ከዓለም የምትለየው ሁሉንም ነገር ተሰበስባለች። ባለንበት አቅጣጫ የአይሁዶች ነገር ነው ክርስትና። ኢየሱስ እኮ ኢየሩሳሌም ነው የተወለደ። ሙሴ እኮ እዛ አካባቢ ነው። እስልምናም ደግሞ ጎን ነው እና እነሱ ጋር አረቦችና አይሁዶች አንድ አይነት ህዝቦች ናቸው፣ የአብርሃም ልጆች ናቸው። የነሱ እምነት እኛ የአብርሃም ልጆች አይደለም። አብርሃም እንኳን የኛ ልጅ ነው። ሰው ልጅ የተገኘው እዚህ ስለሆነ ከዚህ ሄዶ ዓለም ሁሉ ከኢትዮጵያ ነው የተገኘ። ምንጩ ይሄው ነው። ሁሉም ሰው ሲፈልግ እዚህ ነው የሚሆነው። ስለዚህ እስላሙም ክርስቲያኑም ተቀብላ የራሱ አርጋለች። የዓለም ክርስቲያንና የኢትዮጵያ ተመሳሳይ አይደለም። የኛ ሐላ ቀር ይመስላል። ሰው የራሱ አርጎ ነው። ኦሪትም ገብቷል፣ እስልምናም ገብቷል። እዚህ ኢትዮጵያዊ ሆኗል። እኛ የአረብ ነው የአይሁድ ነው አይደለም ምንለው። የኢትዮጵያ ክርስቲያኖች ምንድነው በእምነት ተቀብለን አይሁድ እንኳን ባንሆን በእምነት አይሁድ ነን በጣም ይኮራሉ። ስለዚህ መስቀሉ ይሄ ነው። በኢትዮጵያ አመት በዓልም አደረጉት። አሁን በኢትዮጵያ ባህልም እምነትም ነው። ለክርስቲያን እምነት ነው። እዛ መስቀል ለምሳሌ ይዞ ሰው ሲሳለም ለብረት ለእንጨት መሳለሙ አይደለም፣ ለእምነቱ ነው፣ ምልክቱ ነው ለመጠጋት የሚሞክሩ። ከዛ በኋላ ባህል አድርገነዋል። በዛሬ መልክና ቅርጽ የሆነ ከ600 ዓመት በፊት ነው። ከ600 ዓመት በፊት ክርስትና ሁሉም ባህሉ በትርጉም ነው ከውጭ የገባ። በኢትዮጵያ የተፈጠረ አይደለም። ኢየሱስ ክርስቶስ የሞተ ኢየሩሳሌም ነው። ያመጡት ግሪክ አስተማሪዎች ናቸው ወንጌልና ትምህርት። ነብዩም የተወለደ አረብ ሀገር ነው። ያመጡት አስተማሪዎች ናቸው። እና የመጣውን ትምህርት ሁሉ ከውጭ ነው የምትቀበለው። ኢትዮጵያ ስትቀበል ታሪኩ ገብቷል። ክርስቲያን ሁሉ እንደሚያስበው ግን መስቀል አካል ሆኖ የአገር ታምር በዓል መሰረት ሆኖ መቼ ገባ የሚለው ከዛሬ 600 ዓመት በፊት እና በዚህ ነገር ስናነሳ ራሳቸውን ሶሎሞናዊ ብሎ የሚጠሩ የአማራ ነገስታት ስራ ኢምፖርታንት ነው። ክርስትና መጀመሪያ አክሱም ቤተ መንግስት ገባ። ከዛ እየተስፋፋ ላስታ ላይ የራሱ የአጎ ቤተ መንግስት መሰርቶ ገባ ተስፋፋ እና ከዛ ደግሞ ያጎ እንደዚህ ያለ ሲያደርግ የአማራ ደግሞ ተስፋፍቶ ወደ ደቡብ ሊመጣ ይሆናል። ስንናገር ካርታ ማያቱና ማሳያቱ በጣም መሰረታዊ ይሆናል። ይሄ ቀይ ባህር እዚህ ያለ ኢትዮጵያ ምድርና ታሪክ የምንለው ይሄ ቦታ ነው ያለው። ይሄ ኢትዮጵያ ምድር ነው። ታሪክም ሜዳም እዛ ነው። ይሄ ውቅያኖስ እዚህ ያለ ቀይ ባህር እዚህ ያለ እና የመጣው ለምሳሌ ይሄ አረቢያ የምንለው ከዛ ሽማዶ እዚህ ነው የመጣ። ኢየሩሳሌም እዚህ ነው የመጣ። እዚህ መጥቶ ስደት መጥቶ ወይም ጥገኝነት ገብቶ ሊበላው ወይም ሆኖ ባለቤቱ ሆኗል። እስልምናም ክርስትና እና የገባው እዛ ነው። ስለዚህ በመጨረሻ በተለይ እዚህ የሚሆንበት ጊዜ ለዛሬ በዓል የምናከብረው የተጠየቀው ምንድነው? ሁሉም የምንነገረው በኢትዮጵያ ቤተ መንግስት በክርስቲያኑ ቤተ መንግስት የኢትዮጵያ ንጉሠ ነገሥት ዘርዓ ያዕቆብ የኢትዮጵያ ክርስቲያን ንጉሠ ነገሥት ምስቱ የሀዲያ ልዕልት
የኢትዮጵያ እቴጌ ሆነ የምትኖረው ኤሌኒ መሐመድ የምትባል ትልቅ ስራ የሰራችው ሰው በዓል የምታደርገው ይሄን በነዛ ዘመን ነው የሆነ ምንድነው በ12ኛ ምዕተ ዓመት በፈረንሳይ አገር የማርያም ውዳሴ ታሪክ ይጻፋል ከዛሬ 800 ዓመት በፊት ማለት ነው እና ይሄ ወደ ኢትዮጵያ እንዴት እንደገባ ለመናገር ነው መስቀሉን ጉዳይ እና በኃይል ሆኖ ውዳሴ ማርያም የሚባለው የጌታችን እናት ቅድስት እንደዚህ ብሎ የሚያመሰግን መጽሐፍ በፈረንሳይ አገር ላቲን ሊሆን ይችላል የተጻፈው ያኔ በፈረንሳይ አገር ተጽፎ ሚድል ኢስት ይገባል ከዛ በግዕዝ ወደ ኢትዮጵያ ቤተ መንግስት ይገባል ኢትዮጵያ ቤተ መንግስት የገባው የዘራ ያዕቆብ አባት ዳዊት የሚባል 12 የሞታ ንጉስ ነው እሱ ቤተ መንግስት ይገባል ዳዊት ትልቅ ነገር አድርጎ ያስተካክለዋል ምን ይመጣል ከዚህ ጋራ መስቀልን የዛሬ መልክና ቅርጽ ያስይዛሉ እነሱ ተቀብለው ኦሪትንም አዲስ ኪዳንንም የኛ ነው ብሎ ይወስዳሉ ታቦትን የራሳችን ነው ብሎ የሚወስዱት ነው ይሄ ዘራ ያዕቆብ በሚጀምርበት ጊዜ የአገሩ ዳክትሪን እምነት እንደዛሬ ያደርጋል ማለት አሁን ያለውን ነገር እሱ ቀረጸው ማለት ነው ያ ዛሬ ቅርጽ ተይዞ ያለ የምናመልከው የዓመተ ምህረቱም መስከረም 1 ዘመን የሚለወጠው እሱ ነው የጀመረው 18 መስቀል በዓል የሚጀምረውንም እሱ ነው የጀመረው ታቦትም ትልቅ ነገር በኢትዮጵያ በኃይል ነው የሚመለከው እሱ ነው ያደረገው እንግዲህ ፕሮፌሰር ላጲሶ እንዲካሉ ዘንዳ በአካባቢያችን ተከሰተው ክስተት ምን ይመስል ነበር? በእኛ አካባቢ ደግሞ እሁድ ቀን በስላሴ ቤተክርስቲያን ካህናትና በስላሴ ምዕመናን የተዘጋጀ የመስቀል በዓል ይሄን ይመስል ነበር። በስላሴ ካህናትና ምዕመናን የተዘጋጀው የደመራ በዓል ልዩ ነበር። ሰዓቱ 18 ሰዓት አካባቢ ነው። ታዲያ 18 ሰዓት አካባቢ የተገኘው ምዕመን በሙሉ ቀስ በቀስ አካባቢውን እየሞላ ሄደ። ምዕመኑ ተሰበሰበ። ፕሮግራሙ ተጀመረ። ፕሮግራሙ በቤተክርስቲያና ወጣቶች ወረብ ተጀመረ። ከወረቡም ቀጥሎ ዝማሬ ተሰማ። ከዝማሬውም ቀጥሎ ያለ ቃለ እግዚአብሔር ተሰማ። እንደዚህ ያለ ፕሮግራሞቹ ቀጠሉ።
ጊዜው እየመሻሸ ሄደ እየጨላለለ ውብና ድንቅ የሆነ ጊዜ ነበር ብዙ ኢትዮጵያውያን ተያይተን ማንተዋወቅ ማማላቀሰው ብዙዎቻችን እዛ ተገናኙ ተያየን የደስታ ስሜት ነበረው ሀገርን የሚያስታውስ ምድርን የሚያስታውስ መልካም ስሜት ነበረው በዚያ ያሉ ህፃናት እናቶች አባቶች የደስታቸው ስሜት እንዲገለጥ ነበር ታዲያ የደመራው ሰዓት እየመሸ እየጨላለመ ሲሄድ በቤተክርስቲያን ወጣቶች የተዘጋጀ ልዩ ቲያትር ጀመረ ያም ቲያትር የመስቀሉን ምስጢር የሚያሳይ ነበር የመስቀሉን ምስጢር ምንድነው ንግስት እሌኒ ማና የሚል ኢትዮጵያዊ ታሪክ ያለው ትልቅ ቲያትር ነበር አጭር ሰዓት ቢሆንም ግን በደንብ አድርጎ የመስቀልን ትርጉም የሚገልጽ ነበር ንግስቷ እንደ ኢትዮጵያ ንግስት ካባ ደረባ የባህል ልብሷን ለብሳ ንግስት መስላ ትታይ ነበር ንጉሱም እንደዛ ታዲያ በዚህ ያሉ ወጣቶች ይሄንን በዓል ልዩ ለማድረግ ደፋ ቀና ይላሉ እኛም ያንን እያየን ሀገራችንን የሚያስታውስን በዚህ ያለውን ህዝብ ለካ በዓሉን የሚያከብር ታሪኩን የሚያከብር ድንቅ ህዝብ ነው እያል መመልከት ጀመርን መሸ የቤተክርስቲያኑ አገልጋዮች እያንዳንዷችን መጥተው ጧፍ ሰጡ ጧፉ ተለኮሰ የጧፉ ብርሃን አካባቢውን ልዩ ድምቀት ሰጠው ያ ድምቀት ባዩ ሰዓት አንዳንድ ስቱዲናውያኖች አካባቢውን ከበው ያዩ ነበር የባህሉን አመጣጥ ስርዓቱን ይመለከቱ ነበር ቆመው ግን መዛላል ኢትዮጵያን የለመደውና የኖረበት ስርዓት ስለነበረ ትኩረታቸው የበዓሉ ፕሮግራም ላይ ነበር ሁላችንም ጧፉን ለኩሰን ቆመን ታዲያ ደመራው ሊደመር ሰዓት ደርሷልና ወርታች ወረዱ የሚል ድምጽ መጣ ወርታች ወረደ ደመራውን ከብሰራ የቤተክርስቲያኑ ዘማሪዎች ደመራውን ከበው ስለመስቀሉ ዝማሬ መዘመር ጀመሩ ያኔ የቤተክርስቲያኑ ካህናት መጥተው ደመራውን ለኮሱ ደመራው በራ እጃችን ላይ ከነበረው ጧፍ ጋር አካባቢው ላይ ልዩ ድማምና ልዩ ትንግስት ነበረው መስቀል ወይም ደመራ ምን ይመስል ነበር ይሄን እንድናስብ አደረገ እኛና በዛ ያለን እኛ ጓደኞች በሙሉ እርስ በርስ መጫወት ተጀመረ ይሄን ይመስል ነበር ለመጀመሪያ ጊዜ ያየን ሰዎች ነበርን ለሁለተኛም ጊዜ ለብዙ ጊዜ ያየን ሰዎች ነበሩና ስለነበረው ነገር እርስ በርስ መነጋገር ጀመርን አካባቢያችን ላይ በምንኖርበት ምድር ባህላችንን ወጋችንን ስርዓታችንን ሳንረሳ እንደዚህ ያከበርን እንደዚህ የተገናኘን ለሚቀጥለው ዓመት በሰላም እንድንገናኝ በጤና እንድንገናኝ ሁላችንም የራሳችንን ሐሳብ እንገላለጥ ነበር ታዲያ የኦርቶዶክስ ቤተክርስቲያን ይፈሳላትና ላንተው የምንችለው ነገር ሁሌም የምናስታውሳት ታሪክን በመጠበቅ ስርዓትን በመጠበቅ ከትውልድ ወደ ትውልድ የምታሳልፈው ጥሩ አብዛኛው ትምህርቶችና የሃይማኖቱ መሰረት ነው እንግዲህ አካባቢያችን ላይ ምን ያህል የተከሰተውን ነገር ለእናንተ ይዘን ቀርበናል መልካም አዲስ ዓመት መልካም የመስቀል በዓል እንላለን መልካም ቆይታ መስቀል በዓል እንላለን መልካም ቆይታ እለኒ ያገኘች አደይ አበባ ደገኛይቱ መስቀል አበባ ነው አበባ አደይ አበባ ነው አበባ መስቀል አበባ ነው አበባ አደይ አበባ ነው አበባ መስቀል አበባ ጥራጊ ሞልተው አደይ አበባ አይሁድ በክፋት አደይ አበባ ኢየሱስ ሰገደ አደይ መስቀል ካለበት ነው አበባ አደይ አበባ ነሽ አበባ መስቀል አበባ ነው አበባ አደይ አበባ ነሽ አበባ መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ማህበረ ሳሌም ወደዚህ ነው ማህበረ ሳሌም ወደ ልትመጡ ማህበረ ሳሌም የማህበረ ሳሌም አባላት ወደዚህ እንድትመጡ ማህበረ ሰላም መድኃኔዓለም መስቀል ለኩሉ ዓለም ለኩሉ ዓለም መሰረተ ቤተ ክርስቲያን
ካህናት ወደዚህ ነው ባካችሁ። የማህበረ ሳሌም ወሀበ ሰላም መድኃኔዓለም መስቀል በዚያም ዘመን በሮም ቤተ መንግስት ውስጥ እድገትና ስልጣንን የሚፈልጉ የጦር መኮንኖች እንዲሁም በቤተ መንግስት ያገለግሉ ነበር። ጣዖትም አምልኮ የገነነበት ጊዜም ነበር። ከዚያም ባለ አስቸጋሪ ከጨለማ ጋር የተባበረ ማህበረሰብ ውስጥ እግዚአብሔርን ማምለክ እጅግ በመከራና በፈተና የተሞላ ሕይወት ቢሆንም እንደ እሌኒ ያሉ ክርስቲያኖች ግን ኖረውታል። ልጄ ቆስጠንጢኖስ እንደምን ዋልሽ እናቴ? ምነው ፊትሽ ያዘነ ይመስላል? ያስጨነቀሽ ነገር አለ እንዴ? አዎ ልጄ፣ አንድ አሳሳቢ ብርቱ ጉዳይ አለ እና አንተ ይህን ችግር ተመልክተህ እንድታግዘኝ ነው ልጄ። ልጄ በሃይማኖት በምግባር አሳድጌ ለዚያ ብቻ የለ እባክህ ልጄ። ጌታ እናቴ፣ እኔማ አቅሜ የፈቀደውን ሁሉ ላደርግልሽ ቃል እገባለሁ። ግን ምን የገጠመሽ ነገር አለ? ችግሩስ ምንድን ነው? አዎ ልጄ፣ ይህ ችግር የኔ ብቻ ሳይሆን የመላው ክርስቲያኖች ሐሳብና ምኞት ነው። የአይሁድ በክፋት ተነሳስተው የቀበሩትን ጌታዬን የኢየሱስ ክርስቶስን መስቀል ለማግኘት ነው። እንደምን አሉ አባቴ ትራኮስ? እግዚአብሔር ይመስገን። አንድ ብርቱ ጉዳይ ገጥሞኝ ነበር። እንዲያው ምን ገጠመሽ ይሆን ንግሥት ሆይ? ልጄ ቆስጠንጢኖስ ክርስቲያን ከሆነ ብዬ ስለት ተስዬ ነበር። ኋላሳ? እናም ይህ ስለቴ ልጄ ቆስጠንጢኖስ በክርስትና እምነት አምኖ የመላው ክርስቲያኖችን እንባ ሊያብስ ተነስቷል። እናም የነገሩትን የማይረሳ የለመኑትን የማይነሳ ጌታዬ ስለቴን ሳምሮልኝ መስቀሉን ለማፈላለግ ቆርጬ ተነስቻለሁ። መስቀሉ ያለበትን ቦታ እንዲጠቁሙኝ ነው። ሺህ ዓመት ንገሽ ንግሥት ሆይ። እንግዲህ እግዚአብሔር አምላክ ፍቃዱ ከሆነና በእኔ እንዲነገር ከወደደ ንግሥት ሆይ ጥንት አባቶች ሲናገሩት እንደሰማሁት እንዲሁም በመጽሐፉ እንደተጻፈው ንግሥት ሆይ እዚያ ማዶ ያሉት 3 ተራሮች ይታዩሻል? አዎ አባቴ። አዎ ንግሥት ሆይ ያ ደዌ ሲፈውስ ጎባጣ ሲያቀና የታመመ ሲያድን የነበረው መስቀል አይሁድ በክፋት ተነሳሱና በዚያም ቀበሩት። ተመልካቾቻችን በመቀጠል የምናቀርብላችሁ ፕሮግራም በቅርቡ የተቋቋመው የኢትዮጵያ ኮሚኒቲ በስዊድን የመጀመሪያ ጠቅላላ ጉባኤውን ህብረተሰቡን በመጥራት አካሂዷል። በዚህ የኢትዮጵያ ኮሚኒቲ በቀጣይ ምን አይነት እንቅስቃሴዎችን ያደርጋል ያከናውናል በሚሉ ጉዳዮች ላይ ከህብረተሰቡ ጋር ውይይት አድርጓል። ቀጣይ ፕሮግራማችንም የሚያተኩረው በዛ ፕሮግራም ላይ ነው። ይህ ባለፈው ቅዳሜ የተካሄደው ፕሮግራምን የመሩት አቶ አበራ አዳሙ የኮሚኒቲው ሊቀመንበር ናቸው። እሳቸው ያነሷቸው ሀሳቦች ወደ እናንተ እናደርሳለን። ይሁንና ሙሉ ፕሮግራሙ ግን ያልነበረም በርካታ ውይይቶች ተዳሰዋል። ብዙ ፕሮግራሞችም ቀርበዋል ማለት ነው። እንድትከታተሉት እንጋብዛለን። በማስከተል ደግሞ
እዚህ በስዊድን ሀገር ላለፉት ዓመታት ትኖር የነበረች አንድ ኢትዮጵያዊት ሀና ታደሰ የምትባል ከዚህ ከስዊድን ለቃ እንድትወጣ በስዊድን ማይግሬሽን የተወሰነባትን ውሳኔ በመቃወም በትምህርት ቤት አስተማሪዎቿ በተማሪዎቿ እንዲሁም ሲል ሩራል ሰብ የሚባል የስዊድን መብት ተሟጋች ድርጅት በጋራ በመተባበር ያዘጋጁላት የተቃውሞ ሰልፍ በሚንቶሬት አካባቢ ነበር። በእለቱ ባለፈው ሰኞ ነው የተቃውሞ ሰልፍ የተካሄደው። በዛ ዕለት ኢትዮጵያውያን ኮሚኒቲ አባላት ኢትዮጵያውያን ትምህርት ቤት ጓደኞቿ ሌሎችም ይሄን ውሳኔ የተቃወሙ አካላት በእለቱ ተገኝተው አጋርነታቸውን አሳይተዋል። በዛ ዙሪያ የተወሰነ ፕሮግራም ይኖረናል። ተከታተሉን። መልካም ቆይታ። እዛ ላይ ነው የምናየውና ይሄ እንደምታዩት የአውሮፕላን ታያላችሁ የሰጠሁት ከጉግል ነው የወሰድኩት። ፐብሊሽ አይደረግም በኮፒራይት ሕግ መሰረት ዝም ብለን ጀስት ለማስተማሪያነት ለእንትን ግን መጠቀም ይቻላል። እና ይሄ የምታዩት ሲበር ነው። የምታዩት የዓለም ባንዲራዎችን በሙሉ ታያላችሁ። የኢሚግሬሽን የዲቨሎፕመንት ጉዳይ በሙሉ አገሮችን የሚያገናኝ በሙሉ ዜጎችን የሚያገናኝ በዚህ ውስጥ ከፍተኛ ሚና ያለው ዲያስፖራ ነው። ኢትዮጵያ ያለው ሰው ምንም እዚህ ውስጥ ገብቶ ሚና ሊጫወት ቢል አክሰሱም የለው። እኛ ግን አክሰሱ አለን። አሁን ይሄንን ያመጣሁት ለምንድን ነው? የእኛን ዋጋ እናውቀዋለን። እንደ ዲያስፖራ ሚናችንን እናውቀዋለን። እንደ ኢትዮጵያዊ መስራት እንችላለን፣ እንደ ስዊዲሽ መስራት እንችላለን፣ እንደ ግሎባል ሲቲዝንም መስራት እንችላለን። አቅማችንን ካዳበር ነው ያን ያህል ስኮፓችንን አስፈተነው አእምሮአችንን አስፈተነው ከሄድን ማለት ነው። እና ይህንን ነገር ስናገር በነገራችን ላይ እንደ አደራ አምላችሁ ሁላችሁም ከምንም አይነት የፖለቲካ እንትን ጋር አታያይዙት። ይሄ እውነታ ነው። ማናችንንም ኢትዮጵያውያንን የሚመለከት እውነታ ነው። እና እውነታን ደግሞ ከሆነ ቡድን ጋር አሶሺየት አድርገን ማየት የለብንም። ይሄ ፋክት ነው፣ እውነት ነው፣ ሳይንስ ነው ማውራው ማለት ነው። ይሄ ነው እና እዚህ ጋር የምታዩት ለምንድን ነው ሰዎች የሚሰደዱት? ወዴትስ ነው የሚሰደዱት? ኦልሬዲ ስደተኞች ነን። ስደት አለ። አሁን የተጀመረ አይደለም፣ የቆየ ነው። ግን ለምን ነው የሚሰደዱት? ወዴትስ ነው የሚሰደዱት? እና ሁለት ነገር አለ እዚህ ጋር ፑሽ ፋክተር፣ ፑል ፋክተር ዛሬ እንደምታዩት ማለት ነው። ፑሽ ፋክተሮችን ታያላችሁ። ጦርነት አለ፣ የኤንቫይሮንመንት ችግር አለ፣ በረሃ ወደ በረሃነት የተቀየረ ነው፣ የስራ አጥነት ችግር አለ፣ ጥላቻው አለ፣ የሃይማኖት ነፃነት የለም፣ ማአት ነገር። እነዚህ ፑሽ ፋክተር ይባላሉ። እነዚህ ማለት ነው። እነዚህ ምጥቶቹ ባያቸዋል ከቀይ ያለ ወደ አረንጓዴ የኔ ምኞት ላይ ነው። ሁለቱም ጋር ባላንሱን የጠበቀ ይሄንን ፕሬዘንት ሳረግ ለአንድ ኦርጋናይዜሽን ተቃውሞ ገጥሞኛል። ለምንድነው ተቃውሞ የገጠመኝ? በዚህ የሚተዳደሩ እርዳታ ሰጪ ድርጅቶች አሉ። ይሄኛው ሁሉም ጋር ግሪን ከሆነ ስደት ይቆማል። አይ this my vision ይሄ ነው። እና የተወሰኑ ሰዎች ተቃውሞኛል። ስደተኛ እንዲመጣላቸው የሚፈልጉ ማለት ነው። እና ስደተኛ እንዲመጣ ደግሞ የግድ ምን ያስፈልጋል? ፑሽ ፋክተር ያስፈልጋል። አስገዳጅ ሁኔታዎች መፈጠር፣ ጦርነት ያስፈልጋል፣ ረሃብ ያስፈልጋል፣ የአካባቢ መራቆት ያስፈልጋል፣ የሃይማኖት ጭቆናዎች ያስፈልጋል። በጣም ኢምፖርታንት ናቸው ለሱ። ምክንያቱም ለስደት መንስኤ ስለሆኑ ማለት ነው። I think ሀሳብ መስጠት ብቻ ማስታወሻ ያዝና ሌሎች ስላይዶችም ስላሉ አብረን እንትን እንላለን፣ አብረን እናያቸዋለን። እና እነዚህ አሉ እና ምን ለማለት ነው ይሄንን እንደው እዚህ ማቅረብ የፈለኩት ወደድንም ጠላንም ተመቸንም አልተመቸንም እዚህ መተን ግን ባክግራውንዳችን ስደተኞች ነን፣ ተገፍተን የመጣን ነን። ስላልተመቸ እኔ እርግጠኛ ነኝ ቢመቸው አንድን ሰው እዚህ ሀገር መቆየት የሚፈልግ የለም። ሁላችንም ተገደን የተሰደድነው ይህን ለማሳየት ነው። እና ስደተኛ ለምንድን ነው የሚሰደደው? ወዴት ነው የሚሰደደው? የሚሰደደው የተሻለ ልማት፣ የተሻለ እድገት፣ የተሻለ ስልጣኔ፣ የተሻለ መብት ወዳለበት ነው። የሚወጣው ደግሞ መልካም አስተዳደር በሌለበት፣ የመብት ጥሰት ባለበት፣ የሃይማኖት ጭቆና ባለበት፣ ድህነት ባለበት ካለበት ይወጣል እየጣለ ተወደደም። ወፎች እኮ በዊንተር አሁን ከዚህ በኋላ መሰደድ ይጀምራሉ ወደ አፍሪካ ታውቃላችሁ። ይሄዳሉ ወደ አፍሪካ ከዚህ ገብ በሳመር ላይ ደግሞ ተመልሰው ይመጣሉ። እንኳን ሰው ማለት ነው እና ይሄ ደግሞ ዛሬ የተጀመረ አይደለም። እና ራሳችንን የተለየን አነስ ያለ ስደተኛ ሲባል ራሳችንን አንገታችንን ደፍተን መታየት የለብንም። ኢትስ ናቹራል የነበረ ነው አለ ይቀጥላል። በዛ ውስጥ ግን ራስን አውቆ መብትን አስጠብቆ ለመገኘት መሰባሰብ ጠንካራ መሆን ይጠይቀናል የሚል ነው። እና የምታወጣ አሁን ይሄ ታውቃላችሁ
አገጣጥሚያቸው ነውና በዚህ ሁኔታ ላይ ካለን ይሄ ዲያስፖራ ያልኳችሁ ቅድም ግሎባል ሲቲዝን የሚባለው ማለት ነው። አሁን ስዊዲሽ ሆናችሁ ሰዎች አላችሁ እናንተ አሁን ግሎባል ሲቲዝን ናችሁ። ብትፈልግ ብድግ ብለህ አሜሪካ ትሄዳለህ፣ ካናዳ ደርሰህ ትመጣለህ። ወያል ሁኔታዎች እንትን ጋር ኢትዮጵያ ሄዳችሁ መመለስ ትችላላችሁ። ግሎባል ሲቲዝን ናችሁ። ይሄ የሚሰጠው መብት የሚሰጠው ትርፍ እጅግ በጣም ከፍተኛ ነው ከተጠቀምበት ማለት ነው። አቅማችንን አጠንክረን በደንብ ከተጠቀምበት ሞቢሊቲያችን ወይም በጣም በተንቀሳቀስን ቁጥር የምንጫወተው ሚና በዓለም ስርዓት ላይ ማለት ነው ከፍተኛ ነው። ይሄ ፓወር ያለው ዲያስፖራ ነው። የኢትዮጵያ ሚኒስተር እንኳን ወደ አንድ ሀገር ለመሄድ ቪዛ ተጠይቆለት ምናምን ወይ በዲፕሎማቲክ ቪዛ ፓስፖርት ተዘጋጅቶለት ምናምን ፕሮሰስ አለ። ዲያስፖራው ግን ብድግ ብሎ ነገር ከነገ ወዲያ ተመልሰህ የሆነ ሀገር ላይ ሄደህ ስራህን ሰርተህ መመለስ ትችላለህ። ይሄ ፓወር አለ ዲያስፖራው እና ዓለምንም ለማገናኘት ወገኖቹንም ለማገናኘት ስልጣኔን የስዊድን አካ ለምሳሌ ስዊድን የምንኖር የስዊድንን ስልጣኔ ወደ ሀገራችን ለመውሰድ ወደንም ጠላንም ነገሮች እየተባባሱ ነው። እዚህ ጋር ታውቃላችሁ ይሄ ሂውማን ብሪጅ አለ እንደምታዩት ነገር ስደት እየጎረፈ ነው። ከዚህ እየመጣ ነው ከሁለቱም አቅጣጫ። እዚህ ጋር የሚሞቱ ወንድሞቻችን አሉ ሳይደርሱ የሚፈልጉት ቦታ ሳይደርሱ እዚህ ከዛ ድልድይ ላይ ወድቀው በየባህሩ ሰምጠው የሚቀሩ ወንድሞቻችን አሉ። ይሄንን ነገር ባለፈው አልተሰናል ወጥተን አደባባይ ላይ ይሄን ነገር ለማስቀረት የኛ ሚና ከፍተኛ ነው። ለምን እዚህ ጋር ምክክር ይደረጋል ታያላችሁ። እዚህ ጋር ሰሞኑን ዜና እየተከታተላችሁ ነው አይደል? አውሮፓ ዩኒየን በከፍተኛ ደረጃ አንድ ቁጥር ኒውሱ ስደተኝነት እንዴት ነው ስደተኛ መጠበቅ የማይችሉ የአውሮፓ ሀገር የጋራ ፖሊስ ተቋቁሞ የነሱን ድንበር አብረን እንጠብቅ እየተባለ ነው። በዚህ መሀል አሁን የኛ ወንድሞች እህቶች ናቸው የሚሰደዱት። እዛ ጋር የሆነ ቦታ ላይ ተይዘው መከራ የሚያዩት የኛው ወገኖች። ያ እንዳይሆን እዚህ አካባቢ ያለውን ፖሊሲ ተጽዕኖ ለመፍጠር የዲያስፖራ ሚና ከፍተኛ ነው። ስዊድን ውስጥ የሚኖር ስዊዲሽ ኢትዮጵያን ስዊድናዊ አይዶን ነው ኢትዮጵያን አሜሪካን እንደሚባለው ማለት ኢትዮጵያን ስዊዲሽ እንደሚለው ይችላል። እዚህ ውስጥ ገብቶ በፖሊሲ ጉዳዮች ውስጥ ከፍተኛ ሚና ይጫወታል። ያን ለማድረግ የግድ ቅድም እንደተባለው ተቋም መሰባሰብ፣ እውቀት ወዘተ የግንዛቤ ሊኖረን ይገባል እና እነዚህ ነገሮች እየተካሄዱ ነው ያሉት ማለት ነውና ይሄ ቅድም እንዳልኳቸው ነው። ይሄ ልማትንና ስደትን ለማገናኘት አሜሪካ፣ ስዊድን፣ ጀርመን እና እንግሊዝ ከፍተኛ የሆነ ጥናት እያደረጉ ነው። ሃው ቱ ሊንክ ኢሚግሬሽን ኤንድ ዲቨሎፕመንት ብለው ማለት ነው። ዲቨሎፕመንት ሲባል እዚህ ጋር ዲቨሎፕመንት ሶፍት አፕሮች የምታላቸው ራይትስ ቤዝድ አፕሮች ማለት ከመብት ጋር የተያያዘ ልማት ብለን ተረጉሞ እንችላለን። ከመብት ጋር የተያያዘ ልማት ቀጥለን የምናያቸው እነሱ ነገሮች የኛ ቫልዩ ናቸው ብሎ ነው የሚያስቡት። የኛ እስቴቶች ናቸው፣ የምዕራባውያን እስቴቶች ናቸው ብሎ ነው የሚያስቡት። የአሜሪካ እንደዚህ አጠቃላይ ምዕራብ ሰብአዊ መብት መከበር አለበት፣ ዲሞክራሲ መኖር አለበት፣ ሴኩሪቲ ጉዳይ ምናምን እነዚህን ያካተተ ልማት መኖር አለበት። እነዚህን ያካተተ ልማት ደግሞ እንዲኖር በእያንዳንዳችን አገር ውስጥ የሚኖሩ ዲያስፖራዎች ካንትሪ ኦፍ ኦሪጂናቸውንና ካንትሪ ኦፍ ሬዚዳንሳቸውን እንዴት አድርገው ማገናኘት እንዳለባቸው ማስተማር አለብን ብለው ይከራከራሉ። አንዳንዶቹ ደግሞ ያን ካስተማር ዲያስፖራው ይነቃና ብሬን ድሬን ይመጣል። ብሬን ድሬን የነበረው ብሬን ጌን ይሆናል። ምን ማለት ነው? ያን ካስተማርናቸው እኛ የምናገኘው የነበረ የአእምሮ የፍልሰት ተመልሶ ወደ ሀገሩ ይሄዳል። እንደዚህ አይነት ቻሌንጅ አለ። ብሬን ድሬን የነበረው አሁን ብሬን ጌን ሊሆን ይችላል የሚል በተለይ የእንግሊዝ ስጋት ይሄ ነው። በፊት ብሬን ነበር ድሬን የሚያደርገው የተማረው ሰው ኃይል ነበር የሚወጣው ወደ ውጭ። አሁን ውጭ የተማረው ወደ ሀገሩ የመመለስ አዝማሚያ እየታየ ነው። ያ ደግሞ ውጭ የተማረው ወደ ሀገሩ ሲመለስ ውጭ የተማረው ነገር ነው ስልጣኔውን፣ ዲሞክራሲውን፣ ሁሉም ነገር ይዞ ወደ ሀገሩ የሚመለስ። ያ ማለት ቅድም ያልኳችሁ ፑሽ ፋክተሮች ሊቀንሱ ነው ማለት ነው። እነዛ ፑሽ ፋክተሮች ወይም የሚገፉ ነገሮች ሲቀንሱ ስደት ሊቀንስ ነው ማለት ነው። ስደት ሲቀንስ መንገድ የሚጠርግ ይጠፋል። የምታውቁት ነው እዚህ አካባቢ ያለው ያ ሁሉ ያቺ የክርክር በዚህ ክርክር ውስጥ እኛ እንደ ዲያስፖራ ለልጆቻችን ነገ ለሚመጡት ወንድሞቻችን እህቶቻችን ታናናሾቻችን ምንድነው እዛው ላይ እንደኛው ሆኖ ይቀሩ የኛ እድሜ በመንገድ እንዳለቀው የነሱ እድሜ ደግሞ እዚሁ ስዊድን ውስጥ ዝም ብሎ ስትራንድ ሆኖ ይቀር ወይስ የተሻለ እንዲኖራቸው ተስፋ እየሰጠናቸው ኮምፒታንት እንዲሆኑ እንዲማሩ ጠንቀው ማድረግ የኛ ፋንታ ነው የሚሆነው። ያን የምናደርገው አሁንም ደግመዋለሁ ተቋም ሲኖረን ነው።
ግለሰብ ይሄን ማድረግ አይችልም። አህመድ ብቻ ምንም ልታደርግ አይችልም። አበረ ብቻውን ምንም፣ ሲራጅ ብቻውን ምንም። ሁላችንም ብቻችንን አብረን ከሰራን ግን ተቋም እንሆናለን። ተቋም ከሆነ ደግሞ ስትራክቸር የሆነ ነገር ይሆናል። ያ ቅድም ያልኩትን የፖሊሲ ጉዳዮች ይዘን መከራከር እንችላለን እና ዜጎቻችንን ማካት እንችላለን ማለት ነው። እና እንዲህ አይነት ክርክሮች አሉ እና ይህንን የዲቨሎፕመንት እና የልማትና የስደት ጉዳይ ይሄን አውሮፕላን ታይታላችሁ በጣም እየበረረ ነው። ይሄ ዲስከሽን በየፓርላማው አለ፣ ኢዩ አለ፣ ዩናይትድ ኔሽን ውስጥ አለ። ማን ነው ይሄን አውሮፕላን የሚያበረው? እዚህ ጋር ይጠይቃል። ማን ነው? ሁ ፓይለትስ ዲቨሎፕመንት ኤርክራፍት ማን ነው የሚያበረው? እኛ እናውቃለን። ስለዚህ ጉዳይ እየተደረገብን ስላለው ነገር እናውቃለን። ልጆቻችን ያውቃሉ፣ እናስተምራቸዋለን ኮምፒታንት እንዲሆኑ። የስዊዲሽ ልጆች አውስትራሊያ እና አሜሪካ፣ ካናዳ እየሄዱ ይማራሉ። አሜሪካ እየሄዱ ይማራሉ። ታውቃላችሁ። የስዊድን ትምህርት ቤቶች ደካማ ስለሆኑ አይደለም፣ ሞር ግሎባል የሆነ አውትሉክ አመለካከት እንዲኖራቸው ስለሚፈልጉ ኢንተርንሺፕ በየዩኒቨርሲቲው ኢንተርንሺፕ የሚሰሩት አፍሪካና ላቲን አሜሪካ እየተደረጉ ለምን ስለ ድሃ ሀገሮች ነው የሚሉት እነሱ። አልማዝና ወርቆ የሚመጣው ከኛ ጋር ነው፣ ግን ድሃ ሀገር ነው የምንባለው። ፋቲጋላንድ ታውቃላችሁ እየተባለ ወደዛ እየሄዱ ነው። ቴሳቸውን ይዘው ነው ነገ ከነገ ወዲያ እዛ መሰረት ጥለው እንዲመጡ ነው። እኛስ ሲላሉ የኛ ልጆች ምንድን ነው እያስተማርን ያለን? እኛ የምንሰራውን ስራ ነገ እነሱ እንዲሰሩ እንደኛ ሚዝሬብል ሆነው የቤታችን ተሰምታቸው እንዲኖሩ ነው። ይህንን የምናስተምርበት አንድ ቦታ አያስፈልገንም? እኔ ያስፈልገናል። እንዲህ አይነት ሁኔታዎች በዓለም ላይ እየተካሄዱ ነው ያሉት ማለት ነው። እና እንደዚህ ያለ አሁን ይሄ ከዚህ በኋላ ያሉት ይሄ ጀስት እንደ መግቢያ ነው። ከዚህ በኋላ ይሄ ኢንጌጅመንት ኦፍ ዲያስፖራ ኢን ዲሞክራታይዜሽን ፕሮሰስ የምታውቁት ነገር ነው። ዲሞክራሲ ምንድን ነው? አሁን ቅድም ከፖለቲካ ጋር እንዳታገናኙት ያልኳችሁ። አሁን እዚህ ጋር ሳይንስ ነው የምናወራው። ስለ ዲሞክራሲ ትርጉም ምንም ነገር ዲሞክራሲን ጀስት እንደ ሀሳብን በነፃነት እንደመግለጽ ነገር አድርጋችሁ ስሉት። አንድ ሳይኮሎጂስቶች እና ዲሞክራቶች የሚባሉት የሆነ እንትን አንድ የሆነ የጋራ እንትን አላቸው። ምንድነው? አእምሮን የሰውን ጭንቅላት በጥላ ወይም ጃንጥላ በጃንጥላ ይመስሉታል። ጃንጥላ ጥሩን ታውቃላችሁ ወይ? ከፀሐይ መከላከል ነው ወይ ከዝናብ ነው የሚከላከል? ጭንቅላታችንን በዛ ይመስሉታል። ጃንጥላ አጥፈህ ካስቀመጥከው ገዝተህ አጥፈህ ምን ብለህ ካስቀመጥከው ከተጠቀምክበት በውስጡ አቧራ ሳሉት የሚጠራቀመው ማለት ነገር የፈለገ ንጹህ ቦታ ላይ ብታስቀምጡት አጥፋችሁ ካስቀመጣችሁት የሆነ አቧራ ጠቅጠቅ ብሎ ነው የምታገኙት። ከዛ የሆነ ሰዓት ላይ ስትሉ ተበሳስቶ ነው የምታገኙት። ድል የሚባለው ነገር ማለት ይበለዋል። አቧራው ራሱ የሆነ ባክቴሪያ ይፈጥራል። በትንትኑ ነው የሚያወጣው። ያንተላ ስትበትነው ተበላሽቶ ነው የምታገኙት ካልተጠቀምክበት። አእምሮን የሰው ልጅ አእምሮ በዛ ነው የሚመስሉት። የሰው ልጅ አእምሮ ተጣጥፎ ከተቀመጠ አቧራዎች ይገቡና የሆነ ሰዓት ላይ ልጠቀም እንኳን ብሎ ቢፈልግ ተበሳስቶ አይጠቅም። ግን ሁሉ ጊዜ የምንጠቀምበት ከሆነ አንደኛ እንደዛ አቧራዎች አይገቡ፣ ንጹህ ነው የሚሆን አእምሮአችን፣ ቀና ነው የምንሆን፣ እንጠቀምበታለን። እድሜያችን የተፈጥሮ መበሳሳት ይኖራል። ያ እስከሚደርስ ድረስ ሰርተንበት እንሄዳለን ማለት ነው። ዝም ብለን ካስቀመጥነው ግን እድሜው ሳንጠቀምበት እድሜያችንን ሳይደርስ አእምሮአችን ተበሳስቶ፣ ለዚህ እኮ ነው አንዳንድ ሰው ጋር ስትነጋገሩ ማትግባቡ እና የዛ ሰውዬ ጭንቅላት ኦልሬዲ ታጥፏል። እንደዛ እንደ ጃንጥላው ማለት ነው። መቋጠር አይቻልም። ሊዘረጋውን ቢሞክር ስለተበሳሳ መቋጠር አይችልም። ለዚህ ነው ብዙ ጊዜ ከተወሰኑ ሰዎች ጋር መግባባት የማይቻልም። ዲሞክራሲ ለምንድን ነው ይሄን ያመጣሁት? ጭንቅላት እንዳይታጣጠፍ ይልቅስ እንዲዘረጋና ሀሳባችንን እንድንገልጽ ኦፕን እንዲሆን ያደርገዋል። አፈና ባለበት የሰው ልጅ አእምሮ ታጥፏል። እንደ ጃንጥላው መናገር አይቻልም። መናገር ካቻክ ማሰብም ከባድ ነው። የሆነ ጊዜ ተብሰልስሎ አንድ ሰው መናገር ስለማይችል ይተዋል፣ ይደክመዋል። ግን ሲናገር ሲጽፍ ሀሳቡን በየጊዜው አንዱ የተናገረው ሀሳብ ሌላ ሲፈጥርለት እያለ ይህንን ራሱ ከሚጠብቀው በላይ ጽፎና ሆኖ ይገኛል። Nu vet jag att de i alla fall går på Drottninggatan, resten av eleverna och demonstranterna för att komma hit. Så om 5 minuter så drar det igång. Det är jättebra att ni står här och håller uppe folk så länge. Och den här demonstrationen är för Hanna Tadesa. Det är en tjej som är 21 år. Och hon kom till Sverige som 16-åring. Och jag trodde faktiskt att om man kom som minderårig så fick man stanna bara av det skälet. Om man kom ensam som hon gjorde. Men det var förut. Nu utvisar ju Sverige även ensamkommande när de har fyllt 18 år.
Men det är helt fruktansvärt rasistisk hållning. Förutom att Hanna Tadesa kom hit som ensamkommande ungdom så har hon ju egna politiska skäl. Hon har själv blivit fängslad och torterad i fängelset i Etiopien. Etiopien är för Sverige en välkänd diktatur. Hej alla! Hörs det här bra? Ja! Jättebra! Vi är nämligen här idag för att säga åt regeringen, riksdagen och alla i utrikesutskottet som vi har bjudit in att komma hit att vi vill att Hanna Tadesa ska stanna här i Sverige, eller hur? Ja! Eller hur? Ja! Vi som är här idag, vi kommer ifrån kampanjen Låt Hanna stanna, som har bildats av elever och lärare på Hannas gymnasium, Riksäpplet, där hon går sista året på restaurang- och livsmedelsprogrammet. Och vi kommer ifrån asylrörelsen Stockholm, som har kämpat i många år tillsammans för att stoppa utvisningarna och specifikt Sveriges skandalösa utvisningar till diktaturer. Etiopien, som man vill utvisa Hanna Tadesa till, är en av de mest repressiva och blodigaste diktaturerna och en av de 10 största politiska fängelserna i världen. Vi är här idag för att säga Hanna Tadesa ska stanna i Sverige och vi kommer inte ge oss. Vi kommer att kämpa för hennes rätt till asyl på samma sätt som vi kommer fortsätta kämpa att riva Europas murar och för att stoppa tvångsdeportationerna till diktaturerna. Eller hur? Ja! Okej, så vi ropar tillsammans. Låt Hanna stanna! 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 Bra! Och på senaste tiden så har vi ju sett liksom otroliga förändringar. Vi har sett stora demonstrationer inte bara i Sverige men i hela Europa för folks rätt till asyl. För att man ska riva det som vi kallar Fort Europa, alltså de murar som finns, dels bildligt men faktiskt bokstavliga murar man bygger runt Europas länder för att folk inte ska kunna fly till Sverige eller till Europa. Och det är verkligen fruktansvärt att man låter folk dö istället för att de ska ha rätt att få komma hit. Men det är också väldigt inspirerande att se all den solidaritet som finns, som vi ser här idag. Som vi ser folk som står på tågstationer och hjälper till att dela ut mat och kläder och kaffe och välkomna folk som kommer hit. Och det här är ju ett jobb som egentligen våra myndigheter borde göra. Det ska inte läggas på vanliga människors axlar. Men som tidigare talare också har sagt så är det så att Sverige är ju bundet av internationella konventioner som förbjuder utvisningar av människor som riskerar tortyr. Hanna borde definitivt få stanna på laglig grund. Hon borde få stanna. ሀገር የማዳንና የደጀንነት የድጋፍ ጥሪ የመንግስትን ስልጣን በጠመንጃ ፈሙዝ በመቆጣጠር የመበታተን አደጋ በሀገራችን እንዲያንዣብብ ያደረገውን የህወሓትን አገዛዝ በመታገል ፍትህ፣ እኩልነትና ነጻነት የሰፈነባት ዲሞክራሲያዊት ኢትዮጵያን ለመገንባት የተጀመረውን ትልቅ ወሳኝ ወደ ሆነ ምዕራፍ ተሸጋግሯል ብሎ ንቅናቄያችን አርበኞች ግንቦት 7 ያምናል። አያውቁንም እኛን አያውቁንም ባያውቁንም አርፋጅ ባያውቁንም ወሳኝ ምዕራፍ ላይ የደረሰውን ይህንን አገር የማዳን ትግል ከዳር ለማድረስ የእያንዳንዱ ነጻነት ናፋቂ ኢትዮጵያዊ ተሳትፎ እጅግ ወሳኝ በመሆኑ በኦክቶበር 31 2015 ዓ.ም በስቶክሆልም ከተማ ድጋፋችሁንና ደጀንነታችሁን በተግባር የሚያረጋግጡበት ታላቅ ህዝባዊ ስብሰባ ተዘጋጅቷል። ኢትዮጵያ ለማንነት ልቅቅ
በዕለቱ የክብር እንግዳ የሚሆኑት የንቅናቄው የውጭ እምቢተኝነት ሊቀመንበር አቶ አበበ ቦጋለና እንዲሁም የንቅናቄው የምክር ቤት አባል አቶ ቸኮል ጌታሁን ናቸው። ቀን ቅዳሜ ኦክቶበር 31 2015 ዓ.ም ቦታ ስካርፕኔክስ ኩልቱር ሂውስ አድራሻ ስካርፕኔክስ አሊየ 25 ሰዓት ከቀኑ 12 ሰዓት ጀምሮ እስከ ሌሊቱ 1 ሰዓት ድረስ ይቀጥላል። የአርበኞች ግንቦት 7 ንቅናቄ በስዊድን I'm
ሀገር የማዳንና የደጀንነት የድጋፍ ጥሪ የመንግስትን ስልጣን በጠመንጃ ፈሙዝ በመቆጣጠር የመበታተን አደጋ በሀገራችን እንዲያንዣብብ ያደረገውን የህወሓትን አገዛዝ በመታገል ፍትህ፣ እኩልነትና ነጻነት የሰፈነባት ዲሞክራሲያዊት ኢትዮጵያን ለመገንባት የተጀመረውን ትልቅ ወሳኝ ወደ ሆነ ምዕራፍ ተሸጋግሯል ብሎ ንቅናቄያችን አርበኞች ግንቦት ሰባት ያምናል። አያውቁንም እኛን አያውቁንም ባያውቁንም አርፋጅ ባያውቁንም ወሳኝ ምዕራፍ ላይ የደረሰውን ይህንን አገር የማዳን ትግል ከዳር ለማድረስ የእያንዳንዱ ነጻነት ናፋቂ ኢትዮጵያዊ ተሳትፎ እጅግ ወሳኝ በመሆኑ በኦክቶበር 30 2015 ዓ.ም በስቶክሆልም ከተማ ድጋፋችሁንና ደጀንነታችሁን በተግባር የሚያረጋግጡበት ታላቅ ህዝባዊ ስብሰባ ተዘጋጅቷል። ኢትዮጵያ ለማንነት ልትቀደም ኩራ በዕለቱ የክብር እንግዳ የሚሆኑት የንቅናቄው የውጭ እምቢተኝነት ሊቀመንበር አቶ አበበ ቦጋለና እንዲሁም የንቅናቄው የምክር ቤት አባል አቶ ቸኮል ጌታሁን ናቸው። ቀን ቅዳሜ ኦክቶበር 31 2015 ዓ.ም ቦታ ስካርፕኔክስ ኩልቱር ሂውስ አድራሻ ስካርፕኔክስ አሊየ 25 ሰዓት ከቀኑ 12 ሰዓት ጀምሮ እስከ ሌሊቱ 1 ሰዓት ድረስ ይቀጥላል። የአርበኞች ግንቦት ሰባት ንቅናቄ በስዊድን